በምትጋበዝ ሰዓት ግን ለህዝቤ ድምፅ ሆኖኛል። ገባህ? ለህዝቤ ድምፅ ሆኖኛል። በዛ እንድከታተለው ሰፖርት እንዳደረገው አድርጉኛል። በተረፈ ደግሞ ኦሮሞ ልጆች ከጎኔ ቆመው ሼር ያደርጉልኝ። የእናንተ ልጆች ግን በየጊዜው አማራ ጠልናት፣ አማራ ጠልናት፣ አማራ ጠልናት፣ አማራ ጠልናት። ያ ሱብሃንአላህ አንድ ቀን ወይ እንደምትይው ከሆነ የጀዋር ደጋፊ አማራ ጠል አይደለሁም ነው አይደል? ታጠቃልልክ አንድ ቀን እየተደማመጣችሁ ከላይ ምን ታደርግ ያስተጋባል። አንተጋ አንድ ቀን አማራን ግደሉት፣ አማራን ጨፍጭፉት፣ የአማራ ህዝብ አፈናቅሉት የሚሉት ቪዲዮ አንተ ጋር ደርሶ ታውቃለህ? ሰምተሃል? አንተ ግደለው፣ ፍለጠው፣ ቁረጠው የሚል ፖለቲካ ነው እኔ ማረማምደው። የእናንተ ልጆች ግን በየሄድኩበት ተከትለውኝ ግን አማራን ትጠላለች ብለው ግን እኔን ከፍ ዝቅ አድርገው ይሰድቡኛል። አልፎም ተርፎ ደግሞ አይደለም ሴት ልጅ ወንድ ልጅ የማይናገረው ንግግር እንዳደርገው እንድናገራቸው ያደርጉኛል በኮሜንት ማለት። ለምንድን ነው የሚናገሩሽ? አላውቅም። እንግዲህ እኔ እነሱ የሚያደርጉትን ነገር ብደግፍ ኖሮ ግን ትክክለኛ ኢትዮጵያዊ ነበር። ግን ማህበረሰቡ የተበደለ የተጨቆነ የተገፋ ከመሆኑ አንጻር እኔ ወለኔ በማለት ግን ዘረኛ ነኝ፣ ግን በቃ አማራ ጠሊ ነኝ ማለት ነው። አንተ ይሄ ነገር እንዴት ታየዋለህ? ጥሩ ጥያቄ ነው ለኔ ጠየቅሽኝ። እኔ እንደ ወለኔ ማህበረሰብ የወለኔን ማህበረሰብ እንዲሁም የደቡብ ማህበረሰብ አከብራለሁ። አንቺስ አማራን ትወጃለሽ? እንደ ህዝብ አልጠላም። የአማራ ህዝብ ወዳለው እንደ ፖለቲከኞች የአማራ ፖለቲከኞች አልደግፋቸውም። የአማራ ፖለቲከኞች ለዚህ መተው እንደሰየ ፖለቲ በቃ በአጠቃላይ ግን ተስፋ በቃ በአላ ሚዩት አለ እኔ ጋር አይደለም ከላይ ነው ዘጋ እና አሁን አንተ ማለት ነው ጸዋ ቢጫ ቀለም የተቀባሽ ባላን ፍለጠው የሚሉትን እንድንታይተው አንተን አለለም። እኔ አንተን አለ ቤትሽ ላይ ሰው የማይከበር ከሆነ እኛ እንወጣልሽ እና እንደፈለጋችሁ አውሩ። እንግዳማ ታከብሩ ከሆነ ካላስ እኔ ልወጣላችሁ እና እናንተ በደንብ ግን ተረጋጊ። በመጀመሪያ እኔ ተረጋግቻለሁ። እዚህ ጋር ሰኢድ ወረባቦ ቅድም ሲያስወራ የነበረውን አንተ አሁን ባንደበት ትነግረኛለህ ወይስ የሰማሁትን? በነገራችን ላይ አንቺና ስለወረባቦ እየተጫወቱ ራሱ በቤቱ የእናንተ ልጆች ፎቶውን አዘግዝጋ ታሰድብህ ነበረ። አማራን እድሜ ልኳ ትጠላ ነበረ። አማራን በቃ አማራን እኔ አልወድምሽ። በቃ አማራን በግድ ውደጂ ነው በግድ አማራ ምን አደረገሽ? እኔ ምን አደረግኳቸው? ንገረኝ። ሻቋም ተረጋጊ። በመጀመሪያ እኮ ተረጋጊ ነው እያልኩሽ ያለሁት። መረጋጋት። አንቺ አማራን አልወድም ነው ያልሽው አሁን? በእንደዚህ አይነት አልወድም። ምን አደረጉሽ አማራ? እኔ ምን አደረኳቸው? እሺ ምን አደረኳቸው? እኔ አላለችም። አስና ዝም በይ አስና አላልሽም። ዝም በይ አንቺ። የአማራን አክቲቪስቶች የሚያስተላልፉትን መልእክት አልደግፍም፣ አመለካከታቸውን አልቀበልም ነው እንጂ ያልሽው። የአማራን ህዝብ እንደ ኢትዮጵያዊ አልወድም አላልሽም። እንደ ኢትዮጵያ እንደ ማንኛውም ኢትዮጵያ ወዳለው ነው ያልሽው። ደጋግሞ ጥያቄ አብዝተህ ማለት ነው። ልታሳስታት አትፈልግም። ተረጋጋ ወንድም። ሪስፔክት ያለው ጥያቄ ጠይቅ፣ እሷን ትመልሳለህ። ራስህን አትቆልል። አንተም አንድ ሰው ነህ። ደግሞ ሙስሊም ወንድም ሆነ ከዚህ ለራሱ ትጠየቃለህ። አንተ እቺ ልጅ ሴት ነች፣ ሙስሊም ወንድም ሆነ አድምጠኝ። እያወራ ያለሁት እሷ ጋር ነው። ምንድን ነው የምታወራው አንተ? ምንድን ነው ሌሎቻችሁ ማኪ ሚዩት አድርጉ፣ ሌሎቻችሁ ሚዩት አድርጉ። እኔ የፈለግኩት እኔ ከአሁን በኋላ ደግሜም የማልናገረው ደግሜም የማልደግመው ነገር ምላሴም ሻሃዳ እምቢ ይለኛል። እኔ ማለት ነው እንደ ህዝብ የአማራ ህዝብ ግን ጥላቻ የለኝ። በተረፈ ግን የአማራን ፖለቲካ ተከታይ ብትለኝ አልከተልህም።
ገባህ? አልከተልም። አንፈልግም እኛ ፖለቲከኞችን አልወድም። ሁለት ነገር ካልሽኝ ይኸውልሽ ሐስና እህቴ በነገራችን ላይ እኛ የፖለቲከኛ ችግር የለብንም። ያው ለጠቅላላ እውቀት እንዲሆንሽ እኛ የፖለቲከኛ ችግር የለብንም። ያሉን ሰዎች በቂ ናቸው። በህዝብ ደረጃ በጣም ሰፊ ህዝብ ነው አማራ እና ያን ያክል ያንቺ መከተልና ለመከተል ለአማራ ህዝብ የሚለውጠው ነገር የለም። ምናልባት በዚሁ አጋጣሚ መናገር የፈለግሽው ነገር ካለ አላውቅም። እንደ አማራ ተወላጅ እኔ የአንቺ ፖለቲካ ሊጠቅመን አይችልም። እኛ አንፈልግም። እሺ እዚህ ጋር 1400 ሰው አለ። በየኩበት ግን አናሳ ወለኔ ብለው ለምን እንደሚሰድቡኝ ትመልስልኛለህ? አይባልም። ስህተት ነው። አናሳ ወለኔ አይባልም። በህዝብ ቁጥር አለ አናሳ ይባላል። ግን አንቺ ወለኔ ባንዲራ የለውም። አማራ ጠልናት አናሳ ወለኔ አማራ ጠልናት ብለው ግን እኔ በየገባሁበት እኔን የሚያንቋሹበት ምክንያት የሰሙት ነገር ይኖራል። ከዚህ በፊት የሰሙት ነገር ይኖራል። ምንድነው? እሺ አማራን ግደል ብያለሁ። ቆይ አማራን ግደሉ የሚሉት አንተ ያውልክ ሼር ይደረግ ብዙ ነገር ሼር ይደረግልሃል ያውቃለሁ። ብዙ ነገር አማራን ግደሉ የምን ነገር ከሆነ አማራን ፉት የምን ነገር ከሆነ አማራን አፈናቅሉት የምን ነገር ከሆነ ለአማራ ጥላቻ ምሰብክ ከሆነ አዎ ሊያንጓጥጡ ሊያንቋሹን ይችላል። የአማራን የሚደረገው ነገር እኔ ባየው ቁጥር ግን አወራለሁ። ያላየሁት ነገር ግን በብላችሁ ግን እኔን እንትን ማለት ለነጻነቴ እንዳልታገር ማድረግ አትችሉም። እንዴ ለማን ነው የምትታገየው አንቺ አስናቴ? እንደው ለመታወቂያ ማለት ለማን እንደምታገል አታውቅም። አንተ የምትታገለው ለማን ነው? እኔ ትግል ላይ ያለው ሰው አይደለሁም። እኔ እርዳታ ላይ ነው ያለው ሰው ነው። ለማንም አይደለም የምታገለው። ለተጨቆነው ለተጨቆነ ከሆነ ለወለኔ ህዝብ ብቻ ነው ወይስ ለሌሎች ብሔር ብሔረሰቦች? እኔ ባየሁት ችግር በተለይ ባየሁት ነገር ግን ቪዲዮ እንትን ይበልን ወይም ደግሞ አጋጣሚ ባየሁት ነገር ግን እኔ ወለኔን ብቻ ወክዬ አይደለም ባየሁት ነገር የወለኔ ህዝብ ወክዬ ሳይሆን ባየሁት ነገር እንደ አንድ ግለሰብ በወለኔ ህዝብ ግን መደረግ የለበትም የምለው ነገር ግን ወጥቼ አወራለሁ በግልጽነት። እንደዛ ከሆነ ለምንድን ነው ታዲያ አንቺ ለሁሉም ህዝብ ከሆነ እንትን የምትይው የምትጮሂው ለምንድን ነው ለአማራ ህዝብ ድምጽ ማትሆኚው አንቺ? ለአማራ ህዝብ እንትን ባልኩበት እሺ ይኸውልህ ለአንድ ጥያቄ አንድ መልስ ልመልስልህ ወይም ደግሞ ለአንድ መልስ አንድ ጥያቄ መልስልኝ ጠይቀኝ ማለት ነው። እኔ ለአማራ ምትስል እቺ ፎሎ ፈልጋ ነው ኮሜንት ስር የእውነት ነው ለሰው ብለሽ ነው እንዴ የምትሰሪው? ለሰው ብለሽ አዳምጠኝ። እዚህ ጋር እኔ አንድ ሰው ሲያከብረኝ አከብረዋል። አሁን ለምሳሌ ወይ እህቴ ልንገርሽ አንቺ ለሰው ለምሳሌ አሁን ተረጋጊና አውሪ። እሺ እኔ ተረጋጊ ሳትናደጂ አውሪ። ለምን መሰለሽ አሁን የኦነግን ባንዲራ አድርገሽ ስትመጪ እዚህ ጋር አሁን ጊፍት ፈልጋ ነው ያሉሽ ሰዎች አሉ። አይ እንግዲህ በኋላ ኦነግን አልደግፍም ትያለሽ። እሱ ያውልክ የኦሮሞ ልጆች ይበሉ ማንም ሰው ከኦሮሞ ልጆች ውጪ ሀስና ጊፍት ፈልጋ ነው ሀስና እንደዚህ ብላ ነው ማለት የሚችሉት የኦሮሞ ልጆች ብቻ ናቸው። የሌላው ግን መስሚያ ይዘት ነው። ገባ? ኦሮሞ አቡ አሚራ ያውልክ መብትና ግዴታዬን ጠንቅቄ የማግለጅ ነኝ። ካላወቅ እኔ ኦሮሞ ተራይሰጠኝ እዚህ ጋር የምንቀመጠው እንቅልፋችን የምንቃው ማለት ነው። ዝም ብለን አይደለም። እሷ ልጅቷ ሁልጊዜ የምትከታተለው የምታስተላልፈው ለተጨቆኑ ህዝቦች ለተጎዳ ህዝብ ኦኬ ሁልጊዜ የምትቆሙ ልክ አንተ ከተጎዱ ከተጨቆኑ ሰዎች ጎን የሚቆሙት አታወራም። ያወራልሃለሁ እኔም አወራልሃለሁ። አዳም የእሷን ጉዳይ ነው እየነገርኩልህ። የኔን ጉዳይ አይደለም እየነገርኩ ያለው። አዙራ አጠይቅ እኔ አሁን የመጣሁት አንቺ ጋር ለማውራት ነው። አንቺ ጋር መጥቼ ኢሳም የሚለውን አስገቢ ውስጥ ወለኔዋን አንዴ ይቅርታ ባይዞይ እኛ አንተ ስታወራ ቁጭ ብለን ቀን ሙሉ ልናዳምጥ አይደለም እዚህ የገባ ነው። በቃ እኔ እሷ ጋር ነበር። በቃ አስናቂ ወለኔዋን አውጫትና አንዴ እናስገ ተመልሳ ትግባ። ኢሳምን አስገባ። እንደዛ ከሆነ
አንቺ ወንድሞችሽ ጋር አውሪና እኔ ሌላ ጊዜ እኔና አንቺ እናወራለን። አትውጣ አውራ ኖ አውሩ ማለት ተረጋግጣይ አስና እድል እየሰጠሽ መሄድ አለብሽ። እሱ እያንዳንዱ እያመጣ መሄድ ሰዎች ሊኖሩ አሶችን ድምፄ በጣም እያስተጋባ ነው። መልሰሽ አስገቢ። ለወንድሞችሽ እድል ስጫቸው ሀስና። እኔና አንቺ ሌላ ጊዜ እናወራለን። ችግር የለውም አውራ። ደህና ሁኑ። እሺ ውጣ። ማነህ አንተ? አንድ ሰው እኮ ነው ታካብዳለህ። ቆይ አስና ስልክ ማነው ሚዩት አድርግ እስኪ ፕሊዝ። አስና አይልሽ ሲያወራ መጥቶ ደቂቃ ወስዶ ነው እንጂ ቀን ሙሉ ማውራት አይችልም። ለምን እኔም ሆን ማኪም አንቺም ሁላችንም የተወሰነ ሀሳብ ያለው ሰው አለ። ሀሳቡን እየቋጨ መሄድ አለበት። እሱ ተረት ሊያወራ ከሆነ የእሱን ተረተኛ ቀን ሙሉ መስማት አንችልም። ገባሽ? አያልቅባቸውም ተረቱን። እኛ ይሄን ተረት የነሱን እንካ ሰላምታ ይሰማል። አንቺ ያው ይሰማል። እኔ ቆይ የገረመኝ ነገር ምንድነው? ችግራቸው ችግር አለ ወይ? እቺ ልጅ እኛ እንደምናውቃት ለተጨቆነ ህዝብ ነው ድምጽ የምትሆነው። ዛሬ ይሄንን ባንዲራ ብለብስ የሆነ ግን ወይ ደግሞ የሸኔ አላችሁ። ይሄ የለበሰችው ባንዲራ የሸኔ ሳይሆን የኦሮሞ ነው። ገባችኋላ? የኦሮሞ ባንዲራ የለበሰችው ስለምናከብራት ስለምንወዳት ለህዝባችን ክብር ስላላት ባንዲራውን ለበሰች። የመልበስ የመስቀል የፈለገችውን ነገር የማድረግ የኦሮሞ ህዝብ መብት ሰጥቷታል። ገባችሁ? ያረገችውን ጨሌ የማውራት መብት የላችሁም። ይገባችኋል? ማንም የፈለገችውን የመናገር መብት አላት። የሰው ልጅ እውነት ሲናገር ለምንድን ነው እውነት የሚናገር? ለምን ትቃጠላላችሁ እናንተ? እራሳችሁን ሆናችሁ ቁሙ። እራሳችሁን ሁኑ። ለፈለገ ሰው ድምፅ መሆን መብት አላት። ምንድን ነው? ይቅርታ እህቴ፣ ይኸውልሽ እንደዚህ አይነት ጥያቄ ለሚጠይቁሽ ሰዎች አንቺ ተለጣፊ ነሽ ወይም ደግሞ የማይመለከትሽን አካል ባንዲራ እያውለበለብሽ ድጋፍ መግለጽ የለብሽም ወይም ደግሞ ጥላቻ አለሽ ብለው ለሚጠይቁሽ ሰዎች የምታውለበልቢው የኦሮሞ ባንዲራ ኦሮሞ ኢትዮጵያዊ ነው። አንድ አካባቢ ላይ አንድ መሬት ውስጥ አንድ ሉዓላዊ ገዝ የሆነ ሀገር ውስጥ ያለን የወገንን ባንዲራ ነው የምታውለበልቢው።